السلام عليكم ورحمة الله وبركاته. ودنا የተከበራችሁ የአረበኛ ሚዲያ ቻናል ተከታታዮች ኢንሻአላህ የዛሬው ትምህርታችን የሚሆነው የክፍል 72 የአረበኛ የእጅ ጽሑፍ ትምህርታችን ይሆናል። ኢንሻአላህ ወደ ትምህርቱ ከመግባታችን በፊት ለአረበኛ ሚዲያ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንደዚሁም ደግሞ ላይክ እና ሼር ማድረጋችሁንም አትርሱ። መማር ለሚፈልጉ እህትና ወንድሞች ኢንሻአላህ አረበኛ ሚዲያ ቻናልን ሼር እናድርግላችሁ ማለት ነው። ኢንሻአላህ ቀጥታ ወደ ትምህርታችን እንገባለን። ኢንሻአላህ እንደተለመደው ኢንሻአላህ እዚህ ጋር ያው ቃላቶችን እየመሰረትን ያለነው ኢንሻአላህ ከሁለት ፊደል የተመሰረቱ ቃላቶችን እናያለን። ያው ከሶስት ፊደል እንበል። የመጀመሪያው ፊደል የሚሳብ ፊደል ነው። አራተኛ ፊደል ወይንም በአሊፍ የሚሳብ ፊደል ማለት ነው። ልክ እንደምናየው የመጀመሪያዎቹ ፊደላቶች እንደምታዩቸው ናቸው። ስለዚህ እነዚህን እያገጣጠም ቃላት እንመሰርታለን። እንደዚሁም ደግሞ ስለ ፊደሎቹ ኢንሻአላህ ወደ ኋላ የተማራቸውን ትምህርቶች እያነሳን እናያለን ማለት ነው። ኢንሻአላህ የተማርነውን ትምህርት ከኋላ ያሳለፍነውን ትምህርት እንድናስታውስ ያህል እያስረዳኋችሁ ቀጥታ ወደ ትምህርታችን እንገባለን ማለት ነው። ኢንሻአላህ በደንብ ተከታተሉኝ። طيب እና እዚህ ጋር እቺ ፊደል አራተኛ ፊደል ናት። በአራት ቁጥር ትክክል ወይንም ደግሞ ፈተሃ ሲደመር አሊፍ ስኩን። እቺ ፊደል ማለት ነው አ ሲደመር አሊፍ ስኩን ማለት ነው። አ ይሰባል። አ ሰብራ ተደረገ ሲደመር በ አ በ ይሆናል ማለት ነው። ስለዚህ እንዴት አድርገን እንጽፋለን? ከላይ እቺ ምልክት እናስቀምጣለን። እሺ አ ናት ማለት ነው። ከዛ አሊፍ ከፊት አይቀጠልበትም በን እንጽፋለን ማለት ነው። ስለዚህ አ በ ሳብ እናደርገዋለን ማለት ነው። ሁለት ሐረካ ቀጥል ትንሽ አ በ ብለን ሳብ እናደርገዋለን። طيب እዚህ ጋር ስንማር ፊደሎቹን ስናራባ አ በአሊፍ ሱራ ነው ማለት ነው። ወይንም በሐምዝ ነው አ እንበል። ከዚያ ኡ ኢ አ እቺ ፊደልና አሁን ያየናት ፊደል ማለት ነው። ከእንደገና ደግሞ በአሊፍ ስንሄድ ደግሞ እንዴት ይሆናል? አ ማለት ሐምዟን አሊፍ ላይ አድርገን ማለት ነው። እችን ሐምዟን አሊፍ ላይ አድርገን አ ከዚያ ኡ ከታይ ትሆናለች ብለናል አይደለ? በከስራ ጊዜ ኢ ከዚያ ያችን ፊደል እንዲሰጠን እናደርጋለን አሊፍን እንጽፍና እንደዛ አድርገን እንጽፋለን። ስለዚህ ሁለቶቹ ተመሳሳይ ናቸው በአቀራር ማለት ነው። በነገራችን ላይ ቁርአን ላይ በዚህ ተጽፎ እናያለን። ግን እኛ ከሁለቱ በአንዱ መጠቀም እንችላለን። እሺ ባለፈው እንደተማርነው እነዚህ ሁለት ፊደላቶች ይሄንን በዚህ ጽፈን ምን ማድረግ እንችላለን? ማንበብ እንችላለን ማለት ነው። ማለት ይሄንን በዚህ መጻፍ እንችላለን። ግልጽ ነው አይደል? ቁርአን ላይ የሚጻፈው በዚህ ነው። ስለዚህ ይሄ ነው እና ተመሳሳይ ናቸው። ስለዚህ አሁን እቺ ፊደል ምንድነው? አ ኡ ኢ አ ይሆናል ማለት ነው። ስለዚህ አ በለ ማለት እቺን ወሰርንና ከዛ ምን አደረግ አ በሆነ ማለት ነው። ሳብ እናደርገዋለን ማለት ነው። አሊፍ አላት። ይሄ በውስጥ ታዋቂ አሊፍ አለው ማለት ነው። እቺን ሐምዛ አይደለም እናደርጋት። እሺ አሊፍ እንጽፍና
አሊፍ ከጻፍን በኋላ ከላይ እቺን ምልክት ነው የምናስቀምጠው ማለት ነው። ስለዚህ ሳብ እናደርጋታለን። እቺን ምልክት እንደዚህ አይነት ፊደል ካገኛቸው ሳብ ይደረጋል ማለት ነው። አ ተብሎ ማለት ነው። አ በ ቁርአን ላይ ግን በዚህ ነው ተጽፎ የምታገኙት፣ በዚህ አታገኙ። ድሮ ግን እናንተ ያንን የተጻፈውን ቁርአን ላይ በዚህ መልኩ የተጻፈውን በዚህ አይነት መልኩ መጻፍ ትችላላችሁ ብያችኋለሁ አይደለ? ስለዚህ ድሮ አነባባቸው ተመሳሳይ ነው ማለት ነው። እና ይሄን ይመስላል። ጠይብ ወደ ቀጣዩ ትምህርታችን ስንገባ ባ ናት አይደለች? ባ ሲደመር ተ ባተ ይሆናል ማለት ነው። ስለዚህ ባ እንጽፋለን። ከዛ አሊፍ ከፊቱ ስለማይቀጠልበት ተ እንላለን። ስለዚህ ባተ ይሆናል። ባተ። ስለዚህ ባ እንዴት ነው? በ እንጽፋለን አለ በ ቡ ቢ ባ ማለት ነው አይደል? ስለዚህ እችን ባ ወሰን ከዛ ሲደመር ተ ሆነ ማለት ነው። ባተ ይሆናል ማለት ነው። እቺ ወስደን ነው። ስለዚህ ባ ጻፍንና ከዛ ተን ስንጨምርበት ምን ይሆናል? ባተ ይሆናል ማለት ነው። ይሄ ደግሞ ባ እንዴት እንደሚመጣ አይተናል አይደል? በላይ አሊፍ መጨመር ነው ብለናል። ይሄን እናውቀዋለን፣ ግልጽ ነው። ጠይብ ስለዚህ ባተ እንላለን። እዚህ ጋር ስንመጣ ደግሞ ባ አሁንም ባ ሲደመር አ ባአ ይሆናል ማለት ነው። ግልጽ ነው። ስለዚህ ባ ከዛ እችን አ እንጽፋለን። ስለዚህ ባአ። እዚች ጋር አንድ ነገር ልንገራችሁ። ከመሳቢያ ፊደል አሊፍ ከዋው ወይንም ከያ በመቀጠል እቺ ፊደል ሐምዝ ከመጣች ሐምዝ ዋው ላይም ሆና ትሁን ያ ላይም ትሁን አሊፍ ላይም ሆና ትሁን ብቻዋንም እንደዚህ ሆና ከመጣች ትንሽ ሳብ ድምጻችሁ ማለት ትንሽ ረዘም ይደረጋል ማለት ነው። ተጅዊድ ትምህርት ላይ ኢንሻአላህ አላህ ካለ በተጅዊድ ትምህርታችን እናየዋለን ማለት ነው። ዙሮ ግን ከሌሎቹ ለየት ባለ መልኩ ሳብ እናደርገዋለን ማለት ነው። እሺ ከእንደገና ደግሞ መሳቢያ ፊደሎቹ ላይ ምን እናስቀምጣለን? አሁን እቺ አሊፍ ናት አይደለ? ከሷ በላይ እቺ ምልክት እናስቀምጣለን ማለት ነው። እሺ ስለዚህ እንዴት አድርገን እናነበዋለን? ባአ ባአ እንለማመደው ማለት ነው። ከሌሎቹ ለየት ባለ መልኩ እንደዛ አድርገን እናነባለን ማለት ነው። ምክንያቱም ምንድነው ከተባለ ከዚህ ከመሳቢያ ፊደል ከአሊፏ በመቀጠል ሐምዝ መጥቷል። ከዋው ከመሳቢያ ፊደል ዋው ቀጥሎም ሐምዝ ከመጣ ያው ነው። ከያ ቀጥሎም ሐምዝ ከመጣ ታደርጉታላችሁ፣ ሳብ ታደርጉታላችሁ፣ ጨመር አድርጋችሁ ማለት ነው። ጠይብ እና በነገራችን ላይ የመዱ ስም አላቸው። ስንት ሐረካ እንደሚሳቡ ክፍልም አላቸው። ይሄንን ደግሞ የተጅዊድ ትምህርታችን ላይ ለጊዜው ግን በዚህ እናያዘው ማለት ነው። እሺ ስለዚህ ባአ ብለን እናነበዋለን ማለት ነው። ጠይብ በመቀጠል ታ እቺ ታ ናት አይደለም? አፋችንን ከፍትና ታ ሲደመር በ ታበ ይሆናል ማለት ነው። ታበ ታ በ። ስለዚህ ምን እንላለን? ታበ። እዚህ ጋር ግን ትንሽ ነው የምንስበው። ታበ ብቻ ጭራሽ ሳንስብ መቅራትም የለብንም። እሺ ታበ ማለት የለብንም። ታበ በጣምም መሳብ የለብንም። ታበ ማለትም የለብንም። ትንሽ ሁለት ሐረካ ቀድር ሳብ እናደርገዋለን ማለት ነው። ታበ ማለት አለብን። ጠይብ በመቀጠል እቺ ታ እንግዲህ እንዴት ነው የሚመጣው መሰላችሁ? ተ ይሆናል አይደል? አንደኛ ፊደል ተ ቱ ቲ ታ ሆነ ማለት ነው። በአራት ቁጥር ትክክል የተማር ነው ማለት ነው። ታ ይሆናል ማለት ነው። ስለዚህ ታበ
ታበ እንላለን ማለት ነው። ታ በ ስንጨምርበት ምን ይሆናል? ታበ ታበ ብለን እናነበዋለን ማለት ነው። በመቀጠል እቺ ጋር ሳ ናት። ሳ ሳ እንጽፋለን። ሳ ሲደመር በ ምን ይሆናል? ሳበ። ሳ ሲደመር በ ሳበ ሳበ ይሆናል ማለት ነው አይደለ? ምን ይሆናል? ሰ ልክ ይሄንን እንትን ማለት ነው። ሰ አይደለ? ሰ ይሆናል አንደኛው ፊደል ሱ አይደለ? ከዛ ሲ ከዛ ሳ ሆነ ማለት ነው። እቺ ሳ ናት። ከዛ በ ስንጨምርበት ምን ይሆናል? ሳበ ይሆናል ማለት ነው። ጦይብ በመቀጠል ጃ ሲደመር አ ጃ እንጽፋለን። ከዛ ሲደመር አ ጃአ ይሆናል። ስለዚህ ላይ ሲያስተምራችሁ ምንድነው ያልኳችሁ? ከመሳቢያ ፊደል ከአሊፍ ወይንም ከዋው ወይም ከያ ቀጥሎ ሀምዝ ከመጣ ጨምር አድርጋችሁ ትስቡታላችሁ። እንደዚሁም ደግሞ ቁርአን ላይ እስኪውት ቁርአን ላይ ደግሞ ምን ምልክት እናደርጋለን እናገኝባቸዋለን። ይሳባል ማለት ነው። ጨምር አድርገን እንደምንስበው ከላይ ፊደሎቹ መሳቢያ ፊደሎቹ ላይ ምን አለው? እቺ ምልክት አለች ማለት ነው። እሺ የዝግዛግ ምልክት እናስቀር። ስለዚህ አሁን ጃአ ብለን ከሌሎቹ ለየት አድርገን እናነበዋለን ማለት ነው። ስበን እናነበዋለን ማለት ነው። ጦይብ እሺ ጃ ናት አይደለ? ጃ ማለት ጀ ጁ ጂ ጃ ይሆናል ማለት ነው። ጀ ጁ ጂ ጃ ሲሆን ማለት ነው። ስለዚህ ጀ እቺ ጀ ናት። ጁ ጂ ከዛ ጃ ይሆናል ማለት ነው። እቺ ጃ ናት። ያው ጄ ሲደመር ጃ ማለት ነው። ጄ ሲደመር አሊፍ ማለት ነው አይደለ? ጄ ሲደመር አሊፍ አይደለ? ይሄን የሚሰጠናል እንዴ? ስለዚህ እኩል ይሆናል ጃ ብለናል። ስለዚህ ምን ሆነ? ጃአ ከላይ እንደዚህ ምልክት እናገኛለን። ጃአ ስለዚህ ከመሳቢያ ፊደል እንደዚህ አይነት ምልክት ካገኛችሁ ቀጥሎ ሐምዝ እንዳለ ግልጽ ነው ማለት ነው። እሺ እናውቀዋለን ማለት ነው። ግልጽ ነው። ቁርአን ላይ ከመሳቢያ ፊደል ከዋው ከያ እንደዚሁም ደግሞ ከአሊፍ በላይ እቺ ምልክት ካገኘን ቀጥሎ ያለው ፊደል ሐምዝ ነው ማለት ነው። እሺ ሐምዝ መሆኑን በቀላሉ ማወቅ እንችላለን ማለት ነው። ጦይብ ስለዚህ ይሄንን ጃአ ብለን እናነበዋለን። በመቀጠል ሐ ሲደመር ሐረ እንላለን። ሐ ሲደመር ሐረ ይሆናል ማለት ነው። ስለዚህ ልክ እንደዚሁ ነው፣ እንደ ጂም ማለት ነው። ሐ ሑ ሒ ሐ ሐ ሳብ አድርጓል። ሐረ ሐረ ይሆናል ማለት ነው። ጦይብ በመቀጠል እቺ ኻ ናት አይደል? ኻ ሲደመር ኻረ ይሆናል ማለት ነው። ኻ ከዛ ራ አይደለ? ስለዚህ ኻረ ይሆናል። ዳ እቺ ዳ ናት። ዳ ሲደመር ዳረ አይደለ? እቺ ዳ ናት። ዳ ሲደመር ዳረ አይደለ? ዳረ ይሆናል። ጦይብ እንዴት ነው? ደ አን ደ ደ ዱ ዲ ዳ ለማለት ሲደመር አሊፍ አለው ማለት ነው። ስለዚህ ከዛ ረ ስንጨምርበት ምን ይሆናል? ዳ ከዛ ረ ዳረ ይሆናል ማለት ነው። ጦይብ እና በመቀጠል ደግሞ ዛ ናት። እቺ ዛ ሲደመር በ
ዛበ ይሆናል ማለት ነው። ዛ እቺ ዛናት ሲደመር በ ዛበ ሆነ ማለት ነው። ዛበ طيب በመቀጠል እቺ ማናት ራ ናት አይደለ? ራ ሩ ሪ ራ ከክፍል 12 ጀምራችሁ አፎን ከክፍል 13 ጀምራችሁ ያሉትን ትምህርቶች ከተከታተላችሁ እነዚህ ፊደላቶች በደንብ መረዳትና መገንዘብ ትችላላችሁ ማለት ነው ኢንሻአላህ ከክፍል 12 ጀምሮ ያሉትን ማለት ነው። ስለዚህ እነሱን በደንብ ተከታተሏቸው ኢንሻአላህ። طيب ስለዚህ ራ ሲደመር በ ራበ ይሆናል ማለት ነው። እዚህ ጋር ራ ከዛ በ ሁሉም ላይ አያያዙም እየብቻ ነው የምጽፋቸው ራበ ይሆናል። በመቀጠል ዛ ሲደመር ራ ዛራ ይሆናል ማለት ነው። ዛራ እቺ ዛናት የብቻዋ እቺ ዘራናት ዛራ ይሆናል ማለት ነው። ሳ ሲደመር ራ ሳረ ይሆናል። ሳ ከዛ ራ ሳራ ይሆናል። በመቀጠል እቺ ማናት ሻ ናት አይደለ? ስለዚህ ሻ ሲደመር አ ሻአ ይሆናል ማለት ነው። ሻ ሲደመር አ ሻአ። ስለዚህ ምን እናደርጋለን? ከመሳቢያ ፊደል ከአሊፏ በመቀጠል ሀምዝ መጥቷል አይደል? ስለዚህ እዚች ጋር ምልክት እናስቀምጥባታለን። በደንብ ከሌሎቹ ለየት ባለ መልኩ እንደሚሳብ በዚህ ማወቅ እንችላለን ማለት ነው። ቀጥሎ ሀምዝ ስለመጣ ስለዚህ ምን እንላለን? እዚህ ጋር ሻአ ሻአ እንላለን ማለት ነው። እና ኢንሻአላህ የዛሬው ትምህርታችን ይህን ይመስላል ማለት ነው። እቺ ሻ የምንላት እንዴት ነው የሚሆነው? ሸ አይደለ? ሸ እንላለን ስናራባው ሸ ፈታ ሲሆን ሸ ዶማ ሲሆን ሹ አይደለ? ከዛ ከስራ ሲሆን ደግሞ ሺ ይሆናል አይደል? ከዛ ሻ ለማለት ደግሞ አሊፍ ስንጨምርበት ሻ ይሆናል። ከዛ አ ስንጨምርበት ሻአ ይሆናል። ስለዚህ ቀጥሎ ከመሳቢያ ፊደሏ ከሷ ከሚሳበው ፊደል በመቀጠል ሀምዝ ስለመጣ እዚች ጋር ምልክት እናስቀምጥባታለን። በነገራችን ላይ ሌላ ቦታ ላይ ይህን ምልክት ላታገኙት ይችላል። ቁርአን ላይ ነው የምታገኙት። እሺ፣ ምክንያቱም ቁርአን ላይ ይህችን ምልክት ታገኛላችሁ ማለት ነው። ሌላ ቦታ ላይ ላታገኙት ትችላላችሁ። እሺ፣ ቁርአን ላይ ግን ቁርአን በተጅዊድ ተስተካክሎ መቅራት ስላለበት ቁርአን ላይ እነዚህ ምልክት ተቀምጠዋል። ስናነብም ደግሞ ጨመር አድርገን ሳብ አድርገን እናነበዋለን ማለት ነው። ኢዛ ጃአ ኢዛ ጃአ ነው አይደል ማለት ያለብን። ስለዚህ ሻአ ማሻአ አላሁ ማሻአ አላሁ ስንል ማለት ነው። ጠይብ እና ይህን ይመስላል ኢንሻአላህ የዛሬው ትምህርታችን። ኢንሻአላህ ንባቡን እንደተለመደው በቀጣይ ቪዲዮ አነብላችኋለሁኝ። ወሰላሙ አለይኩም ወረሕመቱላሂ ወበረካቱሁ።